በአገኘሁት ህክምና እጅግ በጣም ደስተኛ ነኝ። ያው የ30 ቀኑንም ተጠቀም ጀምር ዘፍዘፍ ብለሽኝ ባልሽኝ መሰረት የ30 ቀኑንም ያው ዘፍቤ ያው የተለያዩ ነገሮችን እያየሁበት ነበር። ያው ከእንትን ካደረገው ነገር ላይ ባለው ነገር ብቻ ያው ደስተኛ ነኝ። ቀጣዩ ስቴፕ ደግሞ ምን መሆን አለበት የሚለው ግራ ስለገባኝ ያው እንግዲህ ዶክተር ማርታ ላይ እንገናኛለን ብዬ ስለማስብ ወደዛ አልገባም። አመሰግናለሁ ማርቴ። የኔ ጌታ ተባረክ። ግን ምንድነው ደንቃራው ምንድነው ንገረን እስቲ። ምን አረክና ምን ተገኘ? ያው አንዳንዴ ወንዶች በደንብ መመስከር አይችሉም። እሺ ለዛ ነው ሴቶች እንኳን እንደለለ እያሉ ይመሰክራል። ምን ነበር ያረከው? ያደረኩትኝ ያው ምንድነው አንደኛው አሞሌጮ ሸብ እንትን ምንድነው ቀበሪቾ አራት ነገሮች ናቸው የተጠቀምኳቸው። አንደኛው አራት ነገሮች ናቸው የተጠቀምኳቸው። ሎሚ እሱ ነው የተጠቀምኩት። ድንጋይ ነበረ ያው የውስጥ እግሬ እንደ ድንጋይ ነበር እንትን የሚያደርገኝ ይወጋኝም ነበር። አሁን ሰላም ነው፣ ወደ ኖርማል። ደረቅ ነበረ፣ ደርቆ ነበረ እና መቆሚያ ነበረው፣ መራመድ የሚከብደኝ ነበር። ያ ነገር ሁላ ጠፍቷል። እሰይ እሰይ፣ እግዚአብሔር ይመስገን። እና በደንብ ተሻለክ? አዎ በጣም ወዲያው ነው ለውጥ ያመጣሁት። ወዲያው ነው ለውጥ ያመጣሁት። ከሳምንት በኋላ ጥሩ ውጤት አምጥቼበታለሁ። እሰይ ፕሮሚስ እልል እያለች ነው። እልል አይሉም ሴቶች እዚህ ላይ ያሉት። እግዚአብሔር ይመስገን። ጨርሶ ይማረህ። እሺ የዓይነ ጥላውን ደግሞ ለውጥ ታይበታለህ። መብርሃን በደንብ አድርጋ ትፈውስህ። አሜን አሜን። እሷን ብቻ ግን ካለ የዓይነ ጥላውን የ30 ቀን 31ኛ ነው ዛሬ ቀኑና እሷ ብቻ ነች ትንሽ ግራ የገባችኝ። 31ኛው ቀን ዛሬ እኮ አሁን መታጠብ ትችላለህ። በግራዋ ታጥበህ ንጹህ ነህ አይደለ? አዎ። ሽታውስ እንዴት ነው የሚሆነው? ሽታው እንዴት ነው? ኖርማል ምን ወጣበት? እሺ ምን አየህ እዛ ላይ ምን ወጣለህ? የሸራሪት ድር ነው የሚመስለው። የሚዝለገለግ ነገርና የሸራሪት ድር ነው የሚመስለው። የሚዝለገለግና የሸራሪት ድር ነው የሚመስለው። የሸራሪት ድር እና የሚዝለገለግ እና አላነበብከውም? ወሩን ሙሉ አላየከውም? አየዋለሁ። ሽታ ስላለ ቶሎ ዘጋዋለሁ። አዎ ዛር መንፈስ ነው። የቤተሰብ ድር እሱ ነው። እሺ የቤተሰብ ድር አብዛኛውን ካለ የሻገተና የቤተሰብ ድር ዛር መንፈስ ነው። ምክንያቱም ይሄ ቤተሰብ የሚሰሩት በሆነ በተለያየ በጥጥ በመጎርጎር በሆነ ነገር በስርቻ ውስጥ እንደገና ደግሞ አምልኮ ምናምን አይደለ? ስለዚህ ድር ማለት ራሱ እርስ በራሱ እንዴት ነው? ድር ማለት ይሄ የተደራረበ ጥጥ የሚመስል ነገር አይደለ? የሸረሪት ድር ሸረሪቷ ድራ አይደል ቤት የምትሰራው እዛ ውስጥ። ስለዚህ ይሄ ድር ነው፣ ቤት ነው። ይሄ የዛር ውላጅ ድር ነው። ስለዚህ ሽታው ደግሞ ያው የከረፋ ነው። አምልኮ አይደል? ሴጣን አይደለም። እግዚአብሔር ቤት ቢሆን ሽቶ ነው የሚቀባው፣ ሽቶ ነው የሚለው። ይሄ ደግሞ እንግዲህ የከረፋ ሃይማኖት ነው፣ የማይታወቅ የተነባ ሃይማኖት ማለት ነው፣ አምልኮ ማለት ነው። ስለዚህ ወሩን ሙሉ ምን ነበረው? ቅዠት ነበረው ወይ? ምን ለውጥ አለው? ሰዓት ላይ ያው እንቅልፍ አለመተኛቶች ምናምን አንዳንድ ነገሮች ነበሩት። የሆኑ የስራ ላይ ጫና ምናምን፣ ስራ ላይ ጫና፣ አለመግባባቶች፣ አንዳንድ ነገሮች ነበሩ በወር ውስጥ ያለፉ ማለት ነው። እሰይ እግዚአብሔር ይመስገን። አሁን እሺ አሁን ለውጥ ገና ታያለሽ ከታጠብክ በኋላ ማለት ነው ወይንስ ከዛ በኋላ ተቀየረ? መጠቀም አልጀመርኩኝም። ሽታ ስላለው እንዴት ነው ማድረገው? መጀመሪያ ግራዋ ታጥቤ ከዛ ነው የምታጠብበት የሚለው ነገር ግራ ስለገባኝ እንዳልክ ግዴታ ነው።
ቢከረፋ ቢገማም ሴጣንም ዳቢሎስም ቢገኝበት ውስጡ ምንም አይነት አውሬ እንኳን ቢገኝበት ግዴታ መታጠብ አለብህ። 30 ቀን ጠብቀህ መቼም አትተውም። ቢከረፋም ቢገማም ያ ነው ህይወትህን ያከረፋው፣ ጊዜህን ዘመንህን የበላው ያ ነው። ስለዚህ ያ ደግሞ ጠላትህ ነው። ገላህን ትጸዳዳበታለህ፣ ቆሻሻህን ታጥብበታለህ። ገባ? ውሃውን ዞር ዞር ታደርገውና ከላዩ ላይ ከንጹህ ቦታ ትቀዳለህ። እዛ በጸበል ትቀላቅልና ላይክ ላይ ከጸጉርህ ጭምር እስከ ፊትህ ድረስ ሙሉን እንዳለ ምንም ይሄ ይሸታል፣ ፊቴን ያበላሻል፣ ሰውነቴ ይበላሻል ምናምን ብለህ የምትሰጋው ነገር የለም። ሙሉን እንዳለ ሰውነትን በደንብ አድርገህ ነው የምትጠምቀው ለ7 ቀን ማለት ነው። አሁን በግራዋ ታጠብ። በየቀኑ ነው በግራዋ የምታጠበው? ኖ አንዴ ብቻ። አሁን ዛሬ ብቻ ከታጠብክ ነገ ከነገ ወዲያ መታጠብ አይጠበቅብህም። የመጀመሪያ ቀን ነው በግራዋ የምትታጠበው። ስራ ትሄዳለህ ጠዋት? ስለዚህ አሁን በግራዋ ታጠብና ዛሬ ግራዋ የለህም? አይ አለ፣ አይጠፋም እዚህ አካባቢ። ግራዋ ከሌላችሁ ደግሞ ለምሳሌ አሁን ውጭ ሀገር ያሉት ግራዋ የላቸውም፣ በሎሚ ነው የሚታጠቡት። ውሃው ላይ ሎሚ ነው የሚጨምቁት። ውሃው ላይ ዝም ብሎ የመጀመሪያ ውሃ ላይ ማለት ጸበሉ ውሃ ላይ አይደለም፣ የ30 ቀን የዘፈዘፉት ላይ አይደለም፣ ሌላ ንጹህ ውሃ ላይ ሎሚ ጨምቁና በሎሚው ነው የሚታጠቡት። ግራዋ ዞሮ ዞሮ መራራውን ነገር ማለት ነው። ይሄ መራራ ይሄ ሬት የሆነ ህይወታችን አረንጓዴው ነገር ደግሞ ያጸዳልናል፣ ብዙ ነገራችንን ያጸዳልናል። እድፋችንን፣ ቆሻሻችንን፣ እድፋችንን ስላችሁ የዛር መንፈስ ዳቢሎስ ሴጣን ላይላችን ያለው ንክኪ፣ የሰው ንክኪ ያልሆነ ሰው ጋር ራሱ እኮ የሆነ ይሄ መተት ድግምት ያለበት ሰው ጋር ራሱ ብዙ ጊዜ ከተነካካን ከተፋተግን እኮ ንጹህ አይደለንም፣ የቆሸሽን ሰዎች ነን። እነሱ ሰዎች በእኛ ብዙ ሊጠቀሙብን አብረው ኖረዋል። እድል ሊጠቀሙብን ሊሆን ይችላል። ግንኙነት ከነሱ ጋር ሊኖረን ይችላል፣ የወሲብ ግንኙነት ምናምን፣ ሴቶችም ወንዶችም። ስለዚህ ከነሱ አይነት ሰዎች ምናምን ንጹህ ለመሆን ነው ጸድተን ቆሻሻችንን አጽድተን ነው ከዛ የምንቀጥለው። ሌላውን በንስሐ ታጥበናላ፣ ንስሐ ገብተናል እኮ። ሌላውን እንደዚህ አይነቶቹን ነገር ደግሞ አናቃቸውም በምን እንደሚመጡ አይደል? በቀን 3 2 4 ሰውን እንጨብጣለን እኮ። መተት ቤት ሄደ፣ ድግምት ቤት ሄደ ሰው ምናምን እንጨብጣለን። ጸበሉን ስትጀምሩ እንዳያረክስባችሁ ነው እንደሱ ምላችሁ። ልክ የመጀመሪያውን ቀን ጸበሉን ስትጀምሩ እንዳያረክስባችሁ ነው የመጀመሪያውን ቀን በግራዋ ታጠቡ ምላችሁ ማለት ነው። ከዛ በቃ አለቀ። ግን ንጹህ ሆነህ እሺ፣ ከግንኙነት ንጹህ ፔሪድ ያለው ሰው ካለ አጠገብክ ንጹህ ሆነህ ነው 7ቱን ቀን መጨረስ ያለበት። እሺ ገብቶሃል? ከዛ ጠዋት ስትሄድ ወደ ስራ ትታጠባለህ፣ በሳሙናም በጄልም በምትፈልገው ሻምፖም ከሆነ ያስለመድከው በሰውነት በምትታጠበው ነገር ሁሉ ታጥበህ ወደ ስራ ትሄዳለህ። ስትመጣ ደግሞ እንደገና ማታ ደግሞ ስትመጣ ባትታጠብም ችግር የለውም። ጠዋት ታጥበህ ስለሄድክ ዝም ብለህ መጠመቅ። እሺ ማርቲ፣ እሺ እንደሱ አድርገህ ነው እግዚአብሔር ነገሮችን ሁሉ የተዘጋጋውን ሁሉ ይከፋፍትልህ። አሜን አሜን አሜን። እንግዲህ ለምስክርነት ከዚህ በኋላ የሚገጥም ነገር ሁሉ እንዴ በኩራት ነው የምትመሰክረው። ገና ሲጀምረው ሰሞኑን ራሱ አሪፍ ነገር ታገኛለህ። እግዚአብሔር ይርዳ፣ መድኃኒዓለም ካንተ ጋር ይሁን። መጨረሻህን ለመስማት ያብቃን እያሉ ነው። አሜን። ልክ እንደ እግርህ ሁሉ ምስክርነት ያብቃህ። እግሩን